ገበየው ቢሞት ነው አሁን ኢትዮጵያ ያስቢሉ ያተላል ያጣል ገበየው ባቻ መድፋ ገላባጭ ብቻ ለብቻ ተላለ ታሪኩን ታውቀዋለህ አላውቀውም እኔ ጋር ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ታውቀዋለህ ታሪኩን አላውቀውም ሲባል ግን እሰማለሁ ይሄን እኮ ነው አሁን የኢትዮጵያ ሕዝብ ይሄን ሁሉ አያውቅም ይሄን ታሪክ ምን መሰለህ አድዋ መጣልህ አድዋ ተወረረ እንደ ስላሴ ነው ያዘው ጣሊያን ገባ ያዘው አድዋን ሲይዘው ራስ ጎበና ነበሩ የጦሩ ኬንያ ያዘመቱ ወደ ኬንያ በፊት ያዘመቱት አድዋ በፊት ጎበና ዳጨ ናቸው ያዘመቱት እሳቸውን ተውና በምን እንደቀሩ አላቅም እሳቸውን ተውና ጎበና ዳጨን ተውና ፊታውራሪ ገበየውን ሾሙ ለአድዋ አዝማች ንጉሱንም ራሱንም ደጃማቹንም ፊታውራሪው ነው የሚያዘው በጦርነት ጊዜ ከዚያ ፊታውራሪ ገበየውን ሾሙ ሲሾሙ ከዚያም በኋላ ሄዳ ዘመታ ገባ ከተት ተባለ ከዚያ የእንዳ ስላሴን ጣሊያን አረከሰው ገበየው ግባና በሞት የቀድሰው ተባለ ገባ በጎራዴ ሲበለምን ፊታውራሪ ገበየውን 2 ሰዓት እንደተዋጉ ገደላቸው ጣሊያን ገደላቸው ሲሞቱ ከዚያም በኋላ ጦሩ ይዋጋል ሲሞቱ ደጃይ ባልቻ ይችን ሰሙን የገሰግዙ ሄዱና በደድሆ ቅጠል ሽፍን ያረጉና ሬሳቸውን ድብቅ ያረጉና ቶሎ ፊታውራሪ ገበየው ራስ አባተን ከደም ብለውሃል ፊታውራሪ ገበየው ራስ መኮንንን የቀድም ያለው ተከተለኝ ብለውሃል ፊታውራሪ ገበየው ወደ ኋላ የቀረ አይቀጡ ቅጥ ይቀጣል ብለውሃል እያሉ ደጃይ ባልቻ ያዋጉ ጀመር ሬሳውን ደብቀው ሬሳቸውን የፊታውራሪ ገበየው ፊታውራሪ ገበየው እንደዚህ ያለ ብለውሃል ፊታውራሪ ገበየው አይቀጡ ቅጥ ይቀጣል ብለውሃል እያሉ ያንን ያዋጉ ጀመር እሳቸው ከዚያ በኋላ 5 ሰዓት ባልሞላ ጣሊያን ተማረከና ከተፈነዋ ድል ሆነና ተማርኮ ሲመጣ ፊታውራሪ ገበየው ሬሳቸው ወድቋል ሲያደርጓል እንዲህ ጌታችን ሞቶ የምን ምርኮኛ ነው በለው በጎራዴ ያለ ምርኮኛው ምርኮኛውን በለው ጎራዴ እኛ ጌታችን ሞቶ ምን እንትን ነው አልበን ያበቃል አፄ ምኒልክ አንድ ምርኮኛ እንዳይገደል ፎክር ተባለ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ የተባለ ሄዶታል ህዝቡ ግን አያውቀው ሊጋባ በየነ እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ይህ እንግዲህ ሊጋባ ማለት የጠጅ ጌታ ነው ጠጁን የሚያሳልፈው ቤተ መንግስት ግብር የሚያበላው ሊጋባው ነው ሊጋባ ነው የሊጋባ ነው ጠጁ በሊጋባ በኩል ነው ጠጁ ግብር የሚበላው የጠጅ ጌታ ነው ደሞ ወረገኑ አለ የስጋ ቤቱ ጌታ ለብቻው ይሄ ሊጋባ በየነ የጠጅ ነው ከዚያ በኋላ እዚያ ማይጨው ዘመቷ ተጃኖይም ተጣልተው ነበርና ሲልዋጋና ልሙት ብለው ገቡ ተዋግተው ጣሊያንን እዚያ መቱት ኮሩ በኋላ ጣሊያን መታቸው መጨረሻ ጨራይ በኔ እድሜ ማለት ነው ጣሊያን መታቸው ደማቸው ሲያል ውሃ ስጡኝ ብለው ለምነው ይሄ ነው ታሪክ ሁለቱን ታሪክ ነገርኩ ይሄን ማቃለ ህዝቡ ግን አያውቀው